አይገርምም? ምኑ ኤፌሶን 2ን አንብባል? አንተ የሚገርም ክፍል እኮ ነው። እናንተ በበደላችሁና በኃጢአታችሁ ሙታን ነበራችሁ። አዎ እኮ እሱ ብቻ ነው። ሙታን ማለት ሲጀምር ምን ማለት ነው? የቆመ ሬሳ ማለት እኮ ነው። ማለትም ሙት ነበራችሁ ስል በኃጢአታችን ከአዳም የመጣው ሙት ማለት ነውና ያንን ኃጢአታችንን በክርስቶስ ሊያጸዳ ሲፈልገው በክርስቶስ ነፍስ ሊዘራ ሲፈልግ ሙታን ነበራችሁ ታውቃለህ። ደግሞ አሁን ኦሬዲ በክርስቶስ ሕይወት ተሰጥቶናል ማለት ነው። የነበርነውን ሕይወት ሰጠንና በነፍስ አላችሁ። አሁን በማን አላችሁ? በክርስቶስ። እኔ የሚገርመኝ ነገር ያን የመሰለ ሕይወት ሰጥቶ ሰው አልገባውም፣ አልተረዳውም። የምሬን ነው። እና ይህን ነገር ቢረዳ በጣም ደስ ይላል። ሙታን የነበርነውን እኛን እንደዚህ ሕይወት ከሰጠን ኧረ ውሰ ይለያል። በጣም ዘወኪንግ ዴድ ነበርን ማለት የቆምን ሬሳዎች እኮ ነው። እድር እስኪ ቀብረን ድረስ የጠበቅን ነው። የሚገርም ነው። ዛሬ አነበብነው ክፍልማ በጣም ደስ ይላል። ኧረ ባይብልማ ይለያል። ሁሌም እናነባለን። እሺ ይቻም ይበያ